ሰላም ጤና ይስጥልን ውድ የዘላለም ኤሌክትሮኒክስ ቤተሰቦች ዳይመንድ ጂፓስ በጋራ ዩኤስቢ እንዴት እንደምንገጥም እናያለን። መልካም ጊዜ። ዩኤስቢ ከመግጠማችን በፊት ለምንድነው ዩኤስቢ መግጠም ያስፈልገው የሚለውን አጠር አድርገን እናውራ። ምንድነው አንድ ጂፓስ እንግዲህ ከፊት እንደምታዩት ይሄ እዚህ ጋር ያለው ፕሮሰሰር ይሄ በጣት የምነካው ፕሮሰሰር ችግር ካለበት ከዛ በተጨማሪ ደግሞ እዚህ ጋር ያሉ የዩኤስቢ ድራይቨር ቦርዷ ችግር ካለበትና መስተካከል ካልቻለ ገበያ ላይ በመናገኛት በዚች በሚውዚክ ፕሌየሯ እንገጥማለን ማለት ነው። ይሄን ለመግጠም ሁለት ቤዚክ የሆኑ ነገሮች አሉ። የመጀመሪያው እቺኛዋ የራሷ ቪሲሲ ያስፈልጋታል። 5 ቮልት ወይም 12 ቮልት ያስፈልጋል። ይሄን ከየት ነው የምናገኘው ለሚለው አንድ ከኤክስተርናል ማግኘት እንችላለን። ሁለተኛ ደግሞ ከራሱ ከጂፓሱ ቦርድ ልናገኝ ከዋናው ቦርድ ላይ 5 ቮልት ወይም 12 ቮልት የቱ ጋር ነው የምናገኘው የሚለውን ለማወቅ ያክል የመጀመሪያው ጽሁፍ ካለ ከዛ ጋር መውሰድ እንችላለን። ከሌለም ደግሞ 7805 የምትላለች ከ12 ቮልት ወደ 5 ቮልት የምትቀይርልን ብዙ ጊዜ እንደምታዩት እዚህ ጋር በሂት ሲንከር የተያዘችው እቺ በጣት የምነካት ማለት ናት። እቺ 5 ቮልት ወይም 12 ቮልት እዚህ ጋር እናገኛለን። ከዚህ ለኤምፒ3ዋ 5 ቮልት ወይም 12 ቮልት እንሰጠውና ከዛ ቀጣይ ደግሞ ኤምፒ3ዋ ምን አላት ማለት ነው። ኤምፒ3ያችን ያው 5 ቮልት ወይም 12 ቮልት እዚህ ጋር ሰጠነው። ከዛ ቀጣይ ኤምፒ3ያችን እዚህ ጋር ጽሁፉ ላይ ከታየ ኤል አውት ግራውንድ እና ኦአር የሚል አለ። ይሄን እንዴት ነው የምናገኘው? ኤል አውት የሚለውን ለቤዙ ስፒከር ላይ ያለው ለወፍራሙ ድምጽ ማለት ነው። ኤል አር የሚለውን ደግሞ ወደ ውጭ ለሚወጡት ስፒከሮች መስጠት እንችላለን ማለት ነው። ይሄን እንዴት ነው የምንለየው? እነዛን ኤል አውት እና ኤል አርን እንዴት ነው የምንለየው ለሚለው እዚህ ጋር እንደምታዩት ኤልኤ 2030 እና 2050 የድምጽ አይሲዎች አሉ። እነሱ ጋር ሃም በመፈለግ እንሰራዋለን ማለት ነው። እንዴት ነው የምንሰራው? ያው የሚሰራ ስፒከር እችን ስፒከር እዚህ ስፒከሩ አውት ላይ ሰካና ፓወር ከሰጠው በኋላ እኔ ለምሳሌ ያክል ምንድነው ማድረገው በጣቴ እንደዛ አድርጌ የተወሰነች ምራቅ ነገር ነካለሁ። እዚህ ጋር ካሉት ተርሚናሎች ከኦዲዮ አይሲው ከአምስቱ እግር አንዷን እለያለሁ ማለት ነው። በጣቴ ስነካው ስፒከሩ ላይ ሃም ሰማለሁ ወይም ደግሞ ድምጽ ሰማለሁ ማለት ነው። ያችን ፖይንት ይይዛለሁ። ተጨማሪ ሁለተኛው ማይሲ ላይ እንደዚሁ እዚህ ጋር እንደምታዩት እፈልጋለሁ ስፒከሩን በማቃየር ማለት ነው። እዚህ ጋር አድርጌ ነበር፣ ሁለተኛውን እዚህ ቀይራለሁ፣ ሶስተኛውን እዚህ ጋር ቀይራለሁ። ሶስቱንም ሶስቱ አይሲዎች ላይ ካገኘሁት በኋላ ይሄ ከኤምፒ3 ሞጁሌተሯ የሚመጣው አንዱ ኤል ለሶስቱ የድምጽ አይሲዎች ተሰጠ ማለት ነው። ይሄው እንደምታዩት እቺ አሁን ከየት ነው የመጣችው? እቺ ገመድ ሶስቱም ባንድ አያይዛለች። እቺ ገመድ ከየት ነው የመጣችው? ከኤምፒ3 ሞጁሌተሯ ከኤሉ ማለት ነው። አሩን ደግሞ እንዴት እናደርጋለን? ዋናው ስፒከር አለ። ይሄው እዚህ ጋር እንደምታዩት ዋናውን ስፒከር ቦርዱ ላይ ሰካና የቀሩት 2050 የድምጽ አይሲዎች ላይ ሃሙን እንፈልግና ሁለቱም ባንድ አያይዘን ይሄን እንሰጣለን ማለት ነው። ይሄው ስለዚህ ግራውንድ ይቀረናል። ግራውንድን እዚህ ጋር ከጀርባ እንደምታዩት ዋናው ቦርድ ላይ እንደምታዩት ትናንሽ ፖላራይዝድ ካፓሲተሮች አሉ። እነሱ ላይ ኔጌቲቭ በመስጠት ጥርት ያለ ድምጽ እናገኛለን ማለት ነው። ዝርዝሩን ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ይደውሉ።